እሺ ዛሬ የምንማረው ስለ ፕሪንሲፕል ኦፍ ቨርቹ ኢቲክስ ነው። ቨርቹ ኢቲክስ ፕሪንሲፕል ወይ ደግሞ መርህ አለም ደግሞ መመሪያዎች ነው የምንማረው። ቨርቹ ኢቲክስ ራሱን የቻለ መመሪያ አለ። እነዛ መመሪያዎች አሳጥረን አጠር ባለ መልክ አሳያቸዋለሁ። ፕሪንሲፕል ኦፍ ቨርቹ ኢቲክስ ስምንት ነው ያለው። የመጀመሪያው ሆነስቲ ነው። ሆነስቲ አንደኛው ሆነስቲ ነው። ሌላው ደግሞ ሁለተኛው ካሬጅ ሁለተኛው የቨርቹ ኢቲክስ ፕሪንሲፕል ነው። ቀጥሎ ደግሞ ኮምባዥን ሌላ ደግሞ ጀነሮሲቲ ነው የሚባለው። The others are famous. ሌላ ደግሞ ሰልፍ ዲስፕሊን The others are prudence. የሚቀጥለው ደግሞ ሲቪክ ቨርቹ ደግሞ የሆነ ቦታ ማስገባት እንችላለን። ሲቪክ ቨርቹ This is our principle of virtue ethics. እነዚህ የቨርቹ ኢቲክስ ፕሪንሲፕል ደግሞ ወይ ደግሞ መመሪያ ወይ ደግሞ የበጎነት ስነ ምግባር መርህ ወይ ናቸው። በዚህ አይነት ይሄ በዲያግራም ማግኘት ትችላላችሁ። ስምንቱንም እስቲ አንድ ባንድ እናያለን። ማንኛውም ሰው ከመጥፎ ባህሪ እነዚህ በመከተል ወደ ጥሩ ወይ ደግሞ ወደ በጎን መምጣት ይችላል። ስለዚህ አንድ ሰው ቨርቹስ ፐርሰን ጥሩ ሰው ደግሞ ራሱን በበጎ ስነ ምግባር ለማሳደግ እነዚህ ስምንቱ መመሪያዎችን መከተል አለበት ማለት ነው እና ስምንቱን እስቲ አንድ ባንድ እናያለን። የመጀመሪያው ሆነስቲ ነው። ሆነስቲ ማለት በአማርኛ ታማኝነት የሚባለው ታማኝነት ማለት ነው። ሆነስቲ is having a positive characters as well as having a virtuous characters። ሆነስቲ ማለት
ፖዚቲቭ የሆነ ወይ ደግሞ ቨርቹስ የሆነ ካራክተር መኖር ነው። ለምሳሌ ቢንግ ትረስትወርዚ፣ ቢንግ ትሩስፉል፣ ትሩስፉልነስ፣ ፌይል፣ ሲንሰርሊ፣ እነዚህ ሆነስቲ መገለጫዎች ናቸው ማለት ነው። በሌላ መንገድ ደግሞ ሆነስቲ ወይ ደግሞ ታማኝነት ማለት ውሸትን አለመናገር እና ደግሞ ውሸትን አለመቀበል ማለት ነው። this the practice of not telling lies and not accepting the lies ውሸትን አለመቀበል ወይ ደግሞ ውሸትን አለመናገር ማለት ነው ታማኝነት ማለት። በሌላ በኩል ደግሞ ታማኝነት ስንል ታማኝነት ማለት ወይ ደግሞ ሆነስቲ ማለት it is what the behavior or the quality of not stealing or cheating። ታማኝነት ማለት not stealing or not cheating አለመስረቅ ወይ ደግሞ አለመበርበር ማለት ነው። ስለዚህ ሆነስቲ አንደኛው ጥሩ ስነምግባር መያዝ ነው። having a positive or virtuous character ማለት ነው። እነዛው ደግሞ ሆነስቲ ማለት not telling lies or accepting lies ውሸትን አለመናገርና አለመቀበል ማለት ነው። ሌላው ደግሞ ካሬጅ ነው። ካሬጅ ማለት በአማርኛ ጉብዝና ነው። ጎበዝ ነው፣ ጎበዝ ጉብዝና። ካሬጅ ማለት ነው ካሬጅ is the attitude of confronting and dealing with what is perceived to be difficult or painful rather than avoiding it። ጉብዝና ማለት የሆነ ችግር በሚያጋጥመን ጊዜ ለችግሩ ተንበርክከን ችግሩን መቀበል ሳይሆን ለችግሮች በጥበብ መፍትሄ በመፈላለግና በመስጠት ችግሩን ማሸነፍ ማለት ነው። ጎበዝ ሰው የሚባለው ጉብዝና ማለት ችግሩን ወይ ደግሞ ቻሌንጆቹ በጥበብ የሚያልፍ ወይ ደግሞ የሚሻገር ሰው ማለት ነው። ስለዚህ ፔይንፉል ወይ ደግሞ ዲፊካልት የሆነ ነገር በሚያጋጥመን ጊዜ ኮንፍሮንቲንግ ማለት በሚያጋጥመበት ጊዜ አቮይድ ከምናደርገው ከምንሸሸው ዲል ማድረግ አለብን ነው። ለምን በህይወት ውስጥ ማንኛውም ሰው ችግር ያጋጥማል፣ ቻሌንጆች ያጋጥማሉ። ቻሌንጆች በሚያጋጥሙ ወቅት ቻሌንጆችን በጥበብ ማለፍ ማለት ነው። ለችግሩ እየሰጠን ተሸንፈን ችግሩን ተቀብለን ከችግር ጋር መኖር ሳይሆን ችግሮች በሚያጋጥሙበት ጊዜ መፍትሄ በመፈላለግና ያንን ችግር በጥበብ ማሸነፍ ነው ጉብዝና ይባላል። that is also about courage። ለምንድን ነው ማንኛውም ሰው የሆነ አባባል አለ life is full of sorrow and happy። የሰው ህይወት በደስታና በችግር የተሞላ ነች። ስለዚህ ማንኛውም ሰው ከችግር ነፃ ያለ ሰው የለም፣ ችግር ያጋጥማል። ስለዚህ ችግሮች በሚያጋጥመን ጊዜ ካሬጅ በሆነ መንገድ ችግሮቹን ማለፍ ካሬጅ ይባላል። ሌላው ይሄ አንደኛው ነው። ይሄ ደግሞ ሁለተኛው ነው። ሁለተኛው ፕሪንሲፕል ነው። ይሄ ደግሞ ሶስተኛ ነው። ኮምፓሽን ማለት an emphatic understanding of the other person's feeling። አንድ ሰው
ሲቸገር አብሮ መቸገር ማለት ነው። ሰው ሲቸገር ዝም ብለን ማየት ሳይሆን የሱ ችግር የኔ ችግር ነው ብለን ልሰማን ይገባል ማለት ነው። በሰው ችግር የሚደሰሰው ሳይሆን ሰው ሲቸገር አብሮ መቸገር ማለት ነው። ለምን ነገ በኔ ነው በሚል የሰውን ችግር ልክ እንደኛ ችግር ቆጥረን ሊሰማን ይገባል ማለት ነው። እሱም የሚባል በእንግሊዝኛ compassion is an emphatic understanding of the other personal feeling። በቀላሉ ነው እና ኮምፓሽን እንደዛላችሁ መስጫ ያላችሁ። ሌላው ደግሞ ጄኔሮሲቲ ነው። ጄኔሮሲቲ ማለት ደግሞ expending times, efforts and also resource for the benefit of the others። ለተቸገሩ ሰዎችን ለመርዳት ጊዜያችንን ጉልበታችንንና ሪሶርስ ደግሞ ሀብቱን ካለ ሀብታችንን ለነዛ ሰዎች መስዋዕት ማለት ነው። አንድ ሰው የራሱን ጊዜ ሰውቶ የተቸገረ ሰው ጎን ከቆመ ኮምፓሽን ይባላል፣ ጄኔሮሲቲ ይባላል። ጄኔሮሲቲ ይባላል። ያለው ጉልበት ደግሞ ለሌላ የተቸገሩ ሰዎችን ለማርዳት ሲያውለው ጄኔሮሲቲ ይባላል። ስለዚህ ጄኔሮሲቲ ማለት በቀላሉ ጊዜያችንን ጉልበታችንንና ሀብታችንን ለተቸገረ ሰዎች ለመጥቀም ማባከን ምን ይባላል? ጄኔሮሲቲ ተብሎ ይጠራል ማለት ነው። ሌላው ደግሞ ሰልፍ ዲሲፕሊን ነው። ሰልፍ ዲሲፕሊን አራተኛው ፕሪንሲፕል። ሰልፍ ዲሲፕሊን ሚንስ ራሳችንን በጥሩ ስነ ምግባር መቅረጽ ማለት ነው። እንዴት? አንድ ሰው የራሱን ባህሪ ወይ ደግሞ የራሱን ስነ ምግባር በጥሩ መንገድ መቅረጽ ከፈለገ ካለው ደንብ ወይ ደግሞ ሕግ ጋር ራሱን መቆራኘት አለበት ማለት ነው። ስለዚህ ሰልፍ ዲሲፕሊንስ ወይ ደግሞ ሰልፍ ዲሲፕሊን እንዴት ነው የምናደርገው? ሰልፍ ዲሲፕሊን ሚንስ acting and behaving accordance with certain standard። የሆነ ሕግ አለ እንበል፣ ደንብ አለ። ያንን ደንብ ተገዢ መሆንና ደንቡን ተከትለን ሁልጊዜ ምን ተገብራቸው ስራ ከሰራን ራሳችንን ሰልፍ ዲሲፕሊን እያደረግን ነው ማለት ነው። እና ሰልፍ ዲሲፕሊን አራተኛው የፕሪንሲፕል ኦፍ ቨርቹ ኤቲክስ ነው። ሌላ ደግሞ ፌርነስ፣ አምስተኛው ፌርነስ ነው። ፌርነስ ማለት ደግሞ ሚዛናዊነት፣ ሚዛናዊ ሰው መሆን ወይ ደግሞ በአማርኛ ሰዎችን በእኩልነት ማስተናገድና አገልግሎት መስጠት ማለት ነው። ሚዛናዊነት ሲባል ደግሞ ሁሉም ሰው እንደየዋጋቸው የሚያገኙት ነገር ማግኘት አለባቸው ነው። በመካከላቸው ምንም አድሏዊ አሰራር ልዩነት ሳይደረግ እኩል በሆነ መልክ ሰውን ማስተናገድ ማለት ነው። ስለዚህ fairness is treating everyone fairly and equally ማለት ነው። fairness is treating everyone fairly and equally or equally ማለት ነው። ስለዚህ ሚዛናዊ ማለት እንደዛ ነው። ሌላው ሲቪክ ቨርቹ ነው። ሲቪክ ቨርቹ የሚቀጥለው ስድስተኛ ምንድን ነው? ፕሮግረስ
prudence ወይ ይሄ ሰባተኛ ነው። ሆነስቲ አንደኛ፣ ካሬጅ ሁለተኛ፣ ኮምባይን ሶስተኛ፣ ጄኔሮሲቲ አራተኛ ላይ ፌርነስ ልክ ነው። ፌርነስ አምስተኛ ነው። ሰልፍ ዲሲፕሊን ስድስተኛ ላይ ነው። ፕሩደንስ ሰባተኛ፣ ስምንተኛ ደግሞ ሲቪክ ቨርቹ ማለት ነው። ስለዚህ አሁን ሆነስቲ አይተነዋል፣ ካሬጅ አይተናል፣ ኮምባይን ገጽናል፣ ጄኔሮሲቲ አይተነዋል፣ ፌርነስ ማለት ምን አይተናል፣ ሰልፍ ዲሲፕሊን ማለት ይሄንን አይተናል። ሰልፍ ዲሲፕሊን ማለት acting and behaving accordance with what certain acceptable standard ማለት ነው። ሰባተኛው ነው ምንድን ነው? prudence ነው። prudence is what? The ability to making the sound decision in order to avoid danger or risk. This is the ability to making sound decision in order to avoid ourselves from danger or from risk. ራሳችንን ከአደጋ ወይ ደግሞ ከሪስክ መጠበቅ ማለት ነው። that is called prudence ማለት ነው። ስለዚህ prudence ማለት ማንኛውም ሰው ከአደጋ ራሱን መጠበቅ አለበት። ብዙ አደጋዎች አሉ። ይሄ ማለት ለምሳሌ መኪና መንገድ ላይ ስንሄድ መንገዳችን ይዘን ከሄድነው ራሳችንን ከአደጋ እየጠበቅን ነው ማለት ነው። ለምሳሌ ኤች አይ ቪ በሽታ ቻይቪን ጨምሮ ሌሎች ተላላፊ በሽታዎችን ከራሳችን ከእነዛ ከአደገኛ በሽታዎች ራሳችን ከጠበቅነው ይህ ስጋት ፕሩደንስ ማለት ነው። ስለዚህ ፕሩደንስ ማለት ራሳችንን ከመጥፎ ነገር ወይ ደግሞ ከአደጋ መጠበቅ ማለት ነው። ሌላው እና የመጨረሻው ሲቪክ ቨርቹ ነው። ሲቪክ ቨርቹ is defined as what? A recent devotion or commitment that with all citizens of a given state are expected to recharge or fulfill. ሲቪክ ቨርቹ ማለት አንድ ሰው ከራሱ አልፎ ለሀገሪቱ በቁርጠኝነት የምጠበቅበትን ኃላፊነት ከተወጣ ሲቪክ ቨርቹ ይባላል። ስለዚህ ሲቪክ ቨርቹ is a reason, devotion or commitment or citizen of a given state are expected to recharge or fulfill. ይህ ማለት በሌላ መንገድ ሀገራዊ ግዴታ የዜግነት ግዴታ በመውጣት ማለት ነው። ስለዚህ ለምሳሌ ማንኛውም ሰው ሪዛልት paying taxes ታክስ መክፈል የዜጎች ግዴታ ነው። ሌላ ደግሞ stay informed ራሳችንን በመረጃ ላይ በኢንፎርሜሽን ብቁ ማድረግ የሀገሪቱን ኢንፎርሜሽን በሀገር ደረጃ በአካባቢያችን በሀገራችንና እንዳለም በዓለም ደረጃ ያለ ኢንፎርሜሽን መከታተልና ራሳችንን ፉል ኦፍ ኢንፎርሜሽን በቂ የሆነ መረጃ የመኖር ያስፈልጋል። ሌላው participate in public government. በህዝባዊ አስተዳደር ውስጥ ንቁ ተሳትፎ ማድረግ፣ ታክስ መክፈል፣ ስቴት ኢንፎርምድ
በቂ መረጃ መያዝ በሀገራዊ ወይ ደግሞ በህዝባዊ አስተዳደር ውስጥ ንቁ ተሳትፎ ማድረግ one of the best example of civic virtue። ስለዚህ እነዚህ ስምንቱን principle of virtues በመከተል ማንኛውም ሰው ራሱን ከመጥፎ ነገር ከመጥፎ ድርጊት ወደ በጎ ድርጊት መምጣት ይችላል። any person anybody። ስለዚህ በዚህ መልክ በዲያግራም መልክ ነው እንደዚህ ያለው በዚህ መልክ እነዚህ መያዝ ይችላላችሁ ማለት ነው። ስለዚህ ማንኛውም ተማሪዎች ሌሎችም ሰዎች ይህን ነገር ደጋግማችሁ በዚህ በአጭር መንገድ ለመያዝ ሞክሩት። ቻናላችን ደግሞ ላይክ፣ ሰብስክራይብ እና ሼር አድርጉት። እናመሰግናለን።